ጓደኛህን እንደ API ማድረግ እንችላለን። ምክንያቱም በጓደኛ መንገድ ነው አንተ ከጓደኛ ወንድም የምትፈልገውን ነገር ማግኘት የምትችለው። ስለዚህ የመጀመሪያው ስቴፕ ምንድነው? አንተኛ ወንድምህን ገንዘብ ጠይቅ። በዳታ ባክኢንድ ጋር ባለው ሎጂክ መሰረት ከዳታ ቤዝ የሚፈልገውን ዳታ ይቀበልና ዳታ ቤዝ ለባክኢንድ አዝሮ ይሰጠዋል። ባክኢንድ ደግሞ በኤፒአይ አማካኝነት ለፍሮንቲንድ ያገኛል ማለት ነው። ለምሳሌ እቺን በተን ሰብስክራይብ በማድረጋት ጊዜ ብዙ ነገሮች ሀፕ የሚያደርጉት ብዙ ነገሮች ማለት ነው። ምሳሌ ሰላም ቤተሰቦች እንዴት ናችሁ? ዛሬ መስገን በጣም ደህና ነኝ። በባለፈው ክላስ ስለ ዌብ ዴቨሎፕመንት ሮድማፕ አይተናል። ከዛ በፊት ደግሞ በምን አይነት መንገድ ነው ጆርናችን የምንቀጥለው የሚለውን ነገር አይተናል። ዛሬ በአዲስ ክላስ ነው የመጣሁት ማለት ነው። ዛሬ ምንድነው የምናየው? how web application actually works የሚለው ማለት ነው። ዌብ አፕሊኬሽን እንዴት ይሰራል? እንግዲህ ሁላችንም እንደምናውቀው ዌብ አፕሊኬሽን ሲባል አራት ፓርቶችን የያዘ ነው አይደለ? የመጀመሪያው ፓርት ፍሮንት ኢንድ ወይም ዩአይ፣ ባክ ኢንድ፣ ኤፒአይ አለ፣ ዳታቤዝ አለ። እነዚህ አራት ነገሮች እንዴት አድርገው ነው እርስ በርሳቸው ኮሚኒኬት የሚያደርጉት አንድ ዌብ አፕሊኬሽን በራሱ እንዲሰራ የሚለውን አንድ ባንድ እናያለን ማለት ነው። ስለዚህ ቀጥታ ስክሪንሾት አድርግና ወደ ዲስከሽኑ እንጀምር። ኦኬ ከዚህ በፊት አንድ ያዘጋጀሁትኝ አለ እዚህ ጋር ቴክስት ብታነቡት ጥሩ ነው። አነቡት አንዴ ፖዝ አድርጋችሁ። ምክንያቱም ይሄኛው how web application works የሚለውን በጣም ጥሩ አናሎጂ ስለሆነ ይሄንን ማንበብ አለባችሁ። የመጀመሪያው ምንድነው? ይህ ዲያግራም አንድ የዌብ አፕሊኬሽን እንዴት እንደሚሰራ ያሳያል ይላል። ሂደቱን በቀላሉ ለመርዳት ይህንን ምሳሌ እንውሰድ። ለምሳሌ ከጓደኛ ወንድም የተወሰነ ገንዘብ እንዲሰጥህ ፈለክ እንበል። አንተ በቀጥታ ወደ ወንድሙ ጋር ከመሄድ ይልቅ በጓደኛ በኩል ትልካለህ። የሆነ ገንዘብ መቀበል ፈለክ ከጓደኛው፣ አንተ በጓደኛ በኩል ከሌላ ሰው መቀበል ፈለክ። ስለዚህ አንተ ከዛኛው ልጅ ገንዘቡን የምታገኘው በጓደኛ መንገድ ምክንያት ነው እንጂ ዳይሬክትሊ አይደለም የምታገኘው። ስለዚህ ቻናሎጂ ምንድነው? አንተ ዳይሬክትሊ የጓደኛህን ወንድም ማግኘት አትችልም፣ ግን በጓደኛ በኩል ማግኘት ትችላለህ። ሲቀጥል ደግሞ የምትፈልገውን ነገር በጓደኛ መንገድ ታገኛለህ የሚለው ኮንሰፕት ነው። ይሄንን ፖዝ አድርጋችሁ አንድ ያነቡት። ይሄን ማለት ነው። ከዚያ በፊት እዚህ ጋር አንድ ዲያግራም አለ ያዘጋጀሁትኝ። አንዴ ዙም አድርገውና ላሳያችሁ። ከዛ በፊት አንድ ዩቲዩብ ላይ ልግባና እያንዳንዳችን ኢንተራክሽን እንዴት ነው ኢን ዘ ባክግራውንድ ምን አይነት ነገሮች የሚፈጠሩ የሚለውን አንድ ቪዲዮ ለምሳሌ ሰብስክራይብ የምትል በተን አለች። በዛች መሰረት ባክግራውንድ ላይ ምን አይነት ነገሮች ይፈጠራሉ ይካሄዳሉ የሚለውን ነገር ነኝ። ኦኬ ይሄን ቪዲዮ አንዴ ልክፈተው። አቤል ይባላል። በቅርቡ ነው ከዩኒቨርሲቲ ግራጁዌት አድርጎ ባንክ ተቀጥሮ እየሰራ ያለው። በዙሪያ ያሉ ሰዎች፣ ጓደኞች፣ ቤተሰቦች ኦኬ እዚህ ጋር ምንድነው የሚያሳይ? እያንዳንዳችን ራሳችን ከዌብ አፕሊኬሽን ጋር ኢንተራክት እናደርጋለን። by itself YouTube is web application even though a lot of AI powered things are available here። ምንም እንኳን AI supported የሆኑ ነገሮች ቢኖሩም ዋናው ራሱ YouTube ራሱ ዌብ አፕሊኬሽን ያ ማለት ከአራት ፓርቶች የተሰራ ነው። ፍሮንት ኢንድ አለው፣ API አለው፣ ባክ ኢንድ አለው፣ ዳታቤዝ አለው። ለምሳሌ ፍሮንት ኢንድ የምንለው እኛ ዳይሬክትሊ የምናየው UI ፍሮንት ኢንድ እንለዋለን። ባክ ኢንድ ደግሞ ውስጥ ላይ አንድ ሰው የሆነ ኢንተራክት በሚያደርግበት ጊዜ ክሊክ በሚያደርግበት ጊዜ እንዴት ነው ቢዝነስ ሎጂኩ እንደዚህ በሚያደርግበት ጊዜ ምን አይነት ይሁን የሚለውን የሚያስቀምጥበት ነው። ዳታቤዝ ደግሞ እያንዳንዱ የዩቲዩብ ተጠቃሚዎች ለምሳሌ ዳታ ፈርስት ኔም አለ፣ ላስት ኔም አለ፣ ኢሜል፣ ፓስወርድ አለ። ይሄንን በሙሉ ዳታቤዝ ላይ ስቶር ያደርጋል። ሌሎችን በሙሉ ስቶር የሚያደርግበት እንደ ኤግዛምፕል ነው እንችላለን። ከዚያ በተጨማሪ ፍሮንት ኢንድ እና ባክ ኢንድ ጋር አንድ API አለ። በኤፒአይ መንገድ ነው ፍሮንት ኢንድ ባክ ኢንድን ኮሚኒኬት የሚያደርገው ማለት ነው። ስለዚህ ፍሮንት ኢንድ በኤፒአይ መንገድ ባክ ኢንድን ኮሚኒኬት ያደርገዋል። ከዛ ባክ ኢንድ ደግሞ ዳይሬክትሊ ከዳታቤዝ ጋር ኮሚኒኬት ያደርግና ክሊክ አደረኳትኝ። ክሊክ በማድረግባት ጊዜ ይሄን ይመስላል። እንግዲህ ምንድነው የሚያደርገው? አንደኛ ይቺን ክሊክ በሚያደርግባት ጊዜ ፍሮንት ኢንድ በኤፒአይ አማካኝነት ለባክ ኢንድ ሪኩዌስት ይልካል ማለት ነው። ያ ሪኩዌስት ምንድነው? እዚያ ጋር ፖስት ሪኩዌስት
ነው የሚሆነው። አሁን ያኛው ሪኩዌስት ምናልባት ላታውቁት ትችላላችሁ። ፖስት ሪኩዌስት ክሮድ ኦፕሬሽን ባስ ማለት ፖስት ሪኩዌስት ነው። በፖስት ሪኩዌስት ጊዜ አንደኛ የኔ ዳታ አለው። የኔ ዳታ ኢሜይልን ይልክለታል ማለት ነው። ከዚያ በዚያ ኢሜይል መሰረት ባክኤንድ ጋር ያሉ ሎጂኮች አሉ። ስለዚህ ይሄኛው ሰብስክራይቡ ካውንት መደረግ አለበት እዚያ ጋር ማለት ነው። ስለዚህ ዳታቤዝ ጋር ይሄድና ኦልሬዲ ባክኤንድ ላይ የኔ ኢሜይል ይደርሰዋል። ከዚያ በእኔ ኢሜይል መሰረት ይሄ ኢሜይል ዳታቤዝ ላይ ኦልሬዲ ታውን በፊት ሰብስክሪፕሽን አለ የለ የሚለውን ቼክ ያደርጋል። ስለዚህ ቼክ ያደርግና ኦልሬዲ ካለ ኦልሬዲ አሁን የለም አይደለ ስለሌለው ሰብስክራይብ ያደረኩት። ከዚያ በኋላ ሬስፖንስ ይኖራል። ሬስፖንስ እዚህ ጋር አሁን 100,000 ምናምን 400,000 ሰብስክራይብ ስላለ አይታወቅም ኢፌክቱ። ግን 10 ሰብስክራይብ ቢኖር እዚህ ጋር 11 ሲሆን አይሆን ነበር። ምክንያቱም አንደኛ ሪኩዌስት አደረኩኝ ወደ በኤፒአይ ማከነት ባክኤንድ ላይ ደረሰ። ከዛ ባክኤንድ ደግሞ ኦልሬዲ ሰብስክሪፕሽን እንደሌለ ቼክ ያደርጋል። ከዛ ዳታቤዝ ላይ ካውንቱን ይጨምርና ከዛ ደግሞ ዳታቤዝ ደግሞ ለፍሮንት ወደ ዳታቤዝ ወደ ባክኤንድ ይልክለታል ማለት ነው። ከዛ ባክኤንድ በኤፒአይ አማካኝነት ወደ ፍሮንቲንድ ሬስፖንሱን ይልካል። ከዚያ ፍሮንቲንድ ሬስፖንሱን ደግሞ እዚህ ጋር ዩአይ ላይ ዲስፕሌይ ያደርጋል ያሳያል ማለት ነው። ዛሬ 10 ከነበረ ወደ 11 ያደርጋል። ይሄን ኤግዛምፕል ለመረዳት አንድ ያዘጋጀሁትኝ አናሎጂ አለ። ከዚያ በዚያ አናሎጂ መሰረት አንደርስታንድ ለማድረግ እንሞክራለን። ስለዚህ ቅድም እንትን ስላችሁ የነበረውን ነው። ኢማጂን ይሄን ማሰብ ትችላላችሁ። ምንድነው ሐሳቡ? አንተ ከወንድምህ ወንድም ከፍሬንድስ ብራዘር መቀበል ፈልግ የሆነ ገንዘብ መቀበል ፈልግ አንተ ዳይሬክትሊ ወንድምህን ማግኘት አትችልም። ስለዚህ አንተ በጓደኛ አማካኝነት ከዚያ ከወንድምየው ጋር መገናኘት ትችላለህ ማለት ነው። ለምሳሌ አንተን እዚህ ጋር እንደ ዩዘር ወይም ፍሮንቲንድ ብለን ማሰብ እንችላለን። ፍሮንቲንድ። ስለዚህ አንተ ቀጥታ በኤፒአይ አማካኝነት ኤፒአይ ማለት ፍሮንቲንድ እና ባክኤንድን ኮሚኒኬት እንዲያደርጉ የሚያግዛቸው ማለት ነው። በዚህ አማካኝነት ነው ኮሚኒኬት ያደርጉ የሚችሉት። ስለዚህ ወንድምየውን ያንተ ቅልል ትለው ትችላለህ። ከዛ በኋላ ወንድምህ ጓደኛህ የጓደኛህን ወንድም ይጠይቀዋል ማለት ነው። ያ ማለት ወንድሙ ይጠይቀዋል ስንት ብር የፈለከውን 50 ብር ከፈለከ 50 ብር 100 ብር ከፈለከ 100 ብር ብሎ ይጠይቃል። ከዚያም በኋላ ፍሮንቲንድ አንተ እንደ ፍሮንቲንድ አገለግልህ እንደና ደግሞ ወንድምህ ፍሬንድህ ደግሞ ወይም ጓደኛህ እንደ ኤፒአይ ያገለገለ ማለት ነው። ሪሜምበር። ስለዚህ የጓደኛህ ወንድም ደግሞ እንደ ባክኤንድ ነው የሚያገለግለው። ያ ማለት በኤፒአይ አማካኝነት አንተና ሰኛ ኮሚኒኬት ማድረግ ጀመራችሁ ማለት ነው። ስለዚህ የጓደኛ ወንድም እንደ ባክኤንድ ካለ ባክኤንድ ጋር ብዙ ሎጂኮች መስራት አለበት። ቢዝነስ ሎጂኮች ራን ማድረግ አለባችሁ። ያ ማለት እዚህ ጋር አንተ ገንዘብ ሲሰጥህ ስንት ብር አለ የሚለው ቼክ ማድረግ አለበት። ስለዚህ አሁን ይሄን ብትሰጠው ለቀጣይ ደግሞ የሆነ ኢመርጀንሲ ሊኖር ይችላል። ለዚያ ምን ያህል ገንዘብ ሊኖረኝ ይገባል የሚለውን ነገር ኳልኩሌት ያደርግና ያደርጋል ማለት ነው። ከዚያ በኋላ ገንዘቡን ቦክስ ውስጥ ነው ያስቀመጠው ብለን ብናስብ እዚያ ውስጥ ያን ኳልኩሌት ካደረገ በኋላ አንደኛ የጠየቀ ከዚያ ጓደኛው በኤፒአይ አማካኝነት ባክኤንድን አገኘው። ያ ማለት የጓደኛውን ወንድም አገኘው። ከዛ ደግሞ ባክኤንድ ወይም ደግሞ ብር አበዳሪው ደግሞ ከሳጥኑ ያወጣና ሳጥኑን ደግሞ እንደ ዳታቤዝ ብለን ማሰብ እንችላለን። የተለያዩ ኢንፎርሜሽኖች ስቶር የሚደረጉበት ማለት ነው። ከዛ ዳታቤዝ እዚህ ጋር እንደምታዩት ቀስቱን መልሶ ደግሞ ወደ ለባክኤንድ ይሰጠዋል ማለት ነው። ባክኤንድ ማለት ደግሞ ወንድሙ ማለት ነው። ስለዚህ ባክኤንድ ደግሞ አሁን አዝሮ ደግሞ ለወንድሙ ይሰጠዋል። በወንድሙ አማካኝነት አድርጎ መጨረሻ ላይ በወንድሙ አማካኝነት አድርጎ ለወንድሙ ይሰጠዋል። ያ ወንድሙ ማለት ደግሞ ኤፒአይ ያልነው ማለት ነው። በኤፒአይ አድርጎ ደግሞ ፍሮንቲንድ ደግሞ ያንን ብር ሪስፖንሱን መልሶ ያገኛል። እዚህ ጋር ዲያግራሙን በደንብ ማየት ትችላላችሁ። በደንብ ነው የሚያሳየው። እዚህ ጋር 6 ስቴፖች አሉ ማለት ነው። የመጀመሪያው ስቴፕ ምንድነው? አንተ ጓደኛህን ትጠይቃለህ እንዲጠይቅልህ። ከዚያ ጓደኛህ ደግሞ ወንድምየውን ይጠይቃል። ወንድምየው ደግሞ የራሱን ሎጂክ ይሰራል። ሎጂክ ከሰራ በኋላ ከዳታቤዝ ይጠይቃል ማለት ነው። ያ ማለት ከቦክሱ ያወጣል። ከዚያ ደግሞ ቦክሱ ደግሞ ወይም ዳታቤዙ ለባክኤንድ ይሰጣል። ከዚያ ባክኤንዱ ደግሞ ለወንድምየው ማለት ነው። ያ ማለት ለአንተ ጓደኛ ማለት ነው ይሰጣል። ከዚያ አንተ ጓደኛ ደግሞ ለአንተ ይሰጣል ማለት ነው። እዚህ ጋር ኢማጂን አሁን ይሄን ማድረግ ያለብን ምንድን ማሰብ ያለብን አንተ እንደ ፍሮንቲንድ ነህ፣ ኤፒአይ የሚለው ደግሞ ጓደኛ እንደ ኤፒአይ ላስሆን እንችላለን። የጓደኛ ወንድም እንደ ባክኤንድ ነው። ከዛ ሲቀጥል ደግሞ ዳታቤዝ ደግሞ ወይ ቦክስ ያልነው ደግሞ እንደ ዳታቤዝ አድርገን ማሰብ እንችላለን።
እዚህ ጋር አለ እንትን ያዘጋጀሁትኝ ትክክለኛ ከነዚህን አንላይን አድርገን እያመሳሰል እናያቸው። ይሄ ዙም አውት ላድርገውና ድራግ ላድርግና እዚህ ጋር አድርጋት ኢማጂን እዚህ ጋር አንድ ሰው የሆነ ዌብሳይት ላይ ገብቶ ሎጊን ማድረግ ቢፈልግ ብለን እናስብ። ሎጊን በምታደርጉበት ጊዜ መጀመሪያ ኢሜላችሁን ትሞላላችሁ፣ ሁለተኛ ደግሞ ፓስወርዳችሁን ትሞላላችሁ። ኢማጂን የዚያኔ ፓስወርድ እና ኢሜል አስገብታችሁ ሎጊን የሚለውን በተን ክሊክ በምታደርጉበት ጊዜ ምን አይነት ነገሮች ሀፕን ያደርጋሉ ይፈጠራል የሚለውን እናስበው። ስለዚህ እዚህ ጋር ኢንፑቱን አስገብታችሁ ኢሜል እና ፓስወርድን አስገብታችሁ በተን የሚለውን ክሊክ በምታደርጉበት ጊዜ ኤፒአይ ሪኩዌስት ወደ ባክኢንድ እየላከ ነው ማለት ነው። ስለዚህ ጋር ቀስቱ እንደምታዩት ወደ ባክኢንድ ወይም በኤፒአይ አማካኝነት ወደ ባክኢንድ ነው ይሄን ኢንፎርሜሽኖችን የሚልክ ማለት ነው። ስለዚህ ባክኢንድ ደግሞ ኦልሬዲ ኤፒአይ ያልኳችሁን እንደ ጓደኛችሁ ማሰብ ትችላላችሁ። ቅድም ባየነው አናሎጂ ይሄ ጋር ደግሞ ኢሜል ኢንፑት የምታደርጉበትን በተንም ክሊክ የምታደርጉበት ጊዜ ነው። ይሄን ደግሞ ራሳችሁ ዩ ብለን ያየው ነው ቅድም ማየት ትችላላችሁ። ከዛ ባክኢንድ ጋር ከፍሮንት ኤንድ የመጡን ሪኩዌስቶች ይቀበላል ማለት ነው። ያ ማለት ኢሜል እና ፓስወርድን ያገኛል። ኢሜል እና ፓስወርድን በኤፒአይ አማካኝነት ባክኢንድ ያገኛቸዋል ማለት ነው። ኤክስትራክት ያደርጋቸዋል። ስለዚህ እዚህ ጋር የተለያዩ ቢዝነስ ሎጂኮች አሉ። ያ ማለት ኢሜል እና ፓስወርድ ተቀበል። አንደኛ እነዚህ ኢሜል እና ፓስወርድ ኦልሬዲ ዳታቤዝ ላይ ስቶር ተደርገዋል። ስለዚህ የላከው ኢሜል ኦልሬዲ ይሄ ኢሜል ዳታቤዝ ላይ ያለ የለም። ሲቀጥል ደግሞ ፓስወርድ መጀመሪያ ያስገባው ፓስወርድ አለ። መጀመሪያ ካስገባው ፓስወርድ ጋር ይሄ ጋር ማች ያደርጋል፣ ኤግዛክትሊ ይመሳሰላል ወይስ አይመሳሰልም የሚለውን ነገር ቼክ ያደርጋል ማለት ነው። እነዚህን ቼክ ካደረገ በኋላ መጨረሻ ላይ ከዳታቤዝ ይጠይቃል። ዳታቤዝ በመጠየቅ ነው እዚህ ጋር ተመሳስሏል አልተመሳሰለም፣ ኢሜል አለ የለም ምናምን እያለ የሚለው። ለምሳሌ እናስብ፣ ኢማጂን ኢሜል ያስገባው ኢሜል የተሳሳተ ኢሜል ነው ብለን እናስብና ዳታቤዝ ላይ የለም። የዚያን ምን ያደርጋል? ዳታቤዝ ላይ ሲጠይቀው ዳታቤዝ የለም ይለዋል። ከዚያ ባክኢንድ በኤፒአይ አማካኝነት ለፍሮንት ኤንድ ሮንግ ኢሜል ብሎ ወይም ኢሜል ኖት ፋውንድ ብሎ ይነግረዋል ማለት ነው። ያኔ ያ ኢሜል እናንተ ያላችሁ የተሳሳተ ኢሜል ፓስወርድ ራስ ታስገቡ ባክኢንድ ዳታቤዝን ኮሚኒኬት ያደርገዋል። ኢሜሉ ፓስወርድ እዚህ ጋር ከዚህ ኢሜል ጋር ያለው ፓስወርድ ከዚህ ጋር ተመሳሳይ ነው አይደለም የሚለው ይጠይቀዋል። ተመሳሳይ ከሆነ ሰክሰስ ይልክለታል፣ ካልሆነ ደግሞ ኤረር ይላል። ኤረር ከሆነ ኤረር ፓስወርድ ምናምን ነገሮች ክሬዴንሻል ኤረር የሚል ነገር ታያላችሁ ሞስት ኦፍ ታይም ሎጊን በምታደርጉበት ጊዜ ማለት ነው። ስለዚህ የመጀመሪያ ስቴፕ ሎጊን ክሊክ በምታደርጉበት ጊዜ በኤፒአይ አማካኝነት ባክኢንድ ኢሜል እና ፓስወርድን ያገኛል። ፓስወርድ ባክኢንድ ላይ ደግሞ ዳታቤዝ ኩዌሪ ያደርግና እነዚያን የዚያን ዩዘር በኢሜሉ ያ ኢሜል አለ የለም ካለ ኦኬ ከዚያ ኢሜል ጋር ታች የተደረገውን ፓስወርድ ቼክ ያደርጋል ማለት ነው። ያ ፓስወርድ ከሌለ ፓስወርድ ኢንኮሬክት ብሎ ወደ በኤፒአይ አማካኝነት ለፍሮንት ኤንድ ያሳየዋል ማለት ነው። ከዚያ ይልክለታል። ፍሮንት ኤንድ እንደሚያነድ ሪስፖንስ ይቀበላል፣ አንተ ዲቴክት ያደርጋል፣ ከናንተ ጋር ኮሚኒኬት ማድረግ ያላችሁ ማለት ነው። ስለዚህ እነዚህ አራት ነገሮች ነው ባንድ ሆነው አንድ ዌብ አፕሊኬሽን እንዲሰራ የሚያደርግ ማለት ነው። አሁን እዚህ ጋር ከቅድሙ ጋር አናሎጂ ኮኔክት እናደርጋችሁ። ምሳሌ እዚህ ጋር ፍሮንት ኤንድ እና ፓስወርድ ኢሜል እና ፓስወርድን አስገብተን ክሊክ በምናደርግበት ጊዜ ይሄኛውን ዩ ብለን ያሰብነው እንዳንተ ጠያቂው ማለት ነው። አንተ ገንዘብ በጓደኛ ማግኘት ተጠየቀው ብለን ይሄን ነገር ማሰብ እንችላለን። ስለዚህ እዚህ ጋር በቀስት ላሳያችሁ። ኢማጂን ይችኛዋ ቀስት እንደዚህ አድርጋችሁ ታስቡ ትችላላችሁ። ያ ማለት ምንድነው? ይሄኛው ፍሮንት ኤንድ ዩ ብለን ያልነው ሪፕሬዘንት ያደርግልናል። እዚህ ጋር ምናልባት እያሳያችሁ ካልሆነ እዚህ ተወሰነ ዙም ኢን ላድርገው። ዙም ኢን ላድርገው። ኦኬ አሁን እዚህ ጋር ኤፒአይ ደግሞ ዩአይውን ምን ብለን አስተውነው አንተ ብለን አደረግነው ማለት ነው። ስለዚህ እነዚህ ከነዚህ ጋር አናሎጂ ሁለቶቹ ኮኔክት ማድረግ ትችላላችሁ ማለት ነው።
ስለዚህ ኮኔክት ማድረግ ትችላላችሁ። ሁለተኛ ደግሞ ምንድነው ኤፒአይ ብለን ያሰብነውን ኤፒአይ ያልነው ቅድም ጓደኛ ማለት ነው። ስለዚህ ኤፒአይ እና ጓደኛ ደግሞ ኦኬ እንደዚህ እዚህ ጋር ኮኔክት ማድረግ እንችላለን። ኤፒአይ ያለ ይሄ ነው፣ ጓደኛ ያለ ይሄኛው ነው። ስለዚህ ኤፒአይ የሚለው ይሄኛውን የሚያሳይልን። ስለዚህ ኤፒአይ እና ሁለቶች ተመሳሳይ ሆኑ ማለት ነው። ኮኔክት ያደርጋሉ። ሁለቶች አናሎጂ የሚገናኙት እንደዚህ ነው። ከዚያ ቀጣይ ዳታቤዝ ነው። ዳታቤዝ ነው ያለው ደግሞ የጓደኛ ወንድም ማለት ነው። የጓደኛ ወንድም። ስለዚህ እዚህ ጋር አሁንም ቀስት እንትን ልበል እኛው እዚህ ጋር ከዚህ ጋር ያደረገን ኮኔክት ልናደርገው እንችላለን ማለት ነው። ሶሪ ደለትኝ። ኦኬ ኦኬ ይህን ይመስላል። ዳታቤዝን ደግሞ እዚህ ጋር ቦክስ ብለን ካደረግነው ጋር ኮኔክት ማድረግ እንችላለን። ኦኬ ኦኬ ዳታቤዝ ይሄኛውን ይመስላል ማለት ነው። ኦኬ በአጭሩ ምንድነው እዚህ ጋር አሁን የዛሬ ዋና ትልቅ ኮንሰፕት ምንድነው? ዋና ሜን ፖይንቱ ዳታቤዝ ዳይሬክትሊ በቀጥታ ፍሮንቲንድ በቀጥታ ባክኤንድን ኮኔክት ማድረግ እንደማይችል፣ ዳታቤዝን በቀጥታ ፍሮንቲንድ ኮኔክት ማግኘት እንደማይችል የሚያሳየን ነው ማለት ነው። አሁን አንተ የጓደኛን ወንድም በጓደኛ መንገድ ነው ልታገኘው ይችላል። አንተ ራስ ዳይሬክትሊ የጓደኛን ወንድም ልታገኘው አልቻልም። ዋና ዓላማው ያ ነው። ፍሮንቲንድ ዳይሬክትሊ ባክኤንድን ዳታቤዝን ማግኘት እንደማይችል ማለት ነው። በኤፒአይ አማካኝነት ከኤፒአይ ለባክኤንድ ይነግረዋል። በዚያ ሪኩዌስት መሰረት ባክኤንድ የራሱን ሎጂክ ይሰራል። ያ ሎጂክ የሚሰራው ደግሞ ከባክኤንድ ጋር ዳታቤዝ ጋር በመሆን ነው። ምክንያቱም እያንዳንዱ ሙሉ ኢንፎርሜሽኖች አሉ ዳታቤዝ ላይ ስለሆነ ዳታቤዝ ላይ ፍሮንቲንድ በሰጠው ኢንፎርሜሽን መሰረት ዳታቤዝ ላይ ያሉ ኢንፎርሜሽን ቼክ ያደርጋል። ሰክሰስ ከሆነ ኦኬ ሰክሰስ ይልና ለኤፒአይ በኤፒአይ አማካኝነት ፍሮንቲንድ ይሰጠዋል። ፍሮንቲንድ ደግሞ ባክኤንድ ባገኘው ሬስፖንስ መሰረት ለዩአይ ላይ ዲስፕላይ ያደርጋል ማለት ሰክሰስ ከሆነ ሰክሰስ፣ ምሳሌ ፓስወርድ ተሳሳችሁ ከሆነ ፓስወርድ ኤረር ሊላችሁ ይችላል። ትክክል ከሆነ ደግሞ ሎግኢን ሰክሰስፉል ይልና ወደ ዳሽቦርዳችሁ ሊሆን ይችላል ወይም ወደ ቦታ ሪዳይሬክት ያደርጋችሁ ይችላል ማለት ነው። ዋና ዓላማው የዛ ኮንሰፕቱ ይሄ ነው። ይሄን ዲያግራሙን በደንብ ፖዝ አድርጋችሁ አንዴ የማይታያችሁ ከሆነ የተወሰነ ዙም ኢን ላድርግላችሁና ምናልባት አሁን በፊት እየታያችሁ ካልሆነ ኦኬ ይሄን ይመስላል። ይሄንን ማየት ይቻላል። በጣም አሪፍ ኤግዛምፕል ነው። ኦኬ ያው ዛሬ እንግዲህ አጭር የዛሬዋ ቪዲዮ ግን ለቀጣይ ምንድነው የምናየው? ለቀጣይ ቪዲዮ ዳይሬክትሊ ጃቫስክሪፕትን እንጀምራለን። ጃቫስክሪፕት ምንድነው? ጃቫስክሪፕት ዳታ ታይፕ ምንድነው? ቫሪያብልስ ምንድናቸው? ኢፍ ኮንዲሽን ኢፍ ኤልስ ኮንዲሽኖች እንዴት ነው? አልጎሪዝም ባይሰልፍ አልጎሪዝም ማለት ምን ማለት ነው? ይሄው በጣም አድቫንስ ወደሆኑ ፓርቶች ኤክስኪዩሽን ኮንቴክስት ማለት ነው። ግሎባል ኮንቴክስት አለ፣ ፋንክሽን ኮንቴክስት የምንለው ኮንሰፕት አለ፣ ዳታ ፕሮሚስ አለ፣ አሲንክሮነስ ኮንሰፕት አለ። ኤኒቲንግ ፍሮም ቤዚክ ጀምረን እስከ አድቫንስድ ሌቭል ድረስ እናያለን። የዛሬ ቪዲዮ ይህን ይመስላል። ኮሜንት ላይ ሀሳባችሁን አስተያየታችሁን ጻፉ። ስለዚህ የዛሬ ቪዲዮ በዚሁ እንጨርሳለን ማለት ነው። ቻው።